አንድ ሰው አለ እዚህ ጉባኤ መካከል አሸናፊ የሚባል አሸናፊ የት ነው ያለው? አሸናፊ አንተ ነህ ና አሸናፊ አንተ ነህ። ቦሮስ ሲላ አቫኒያሎስ አካባይ ትሞክራለህ፣ ትጥራለህ፣ ትደክማለህ፣ ትወጣለህ፣ ዘራለህ፣ ማጨድ የለም። ዘር ውስጥ የሚሰራ እርግማን ያለው የብዙዎችን ትዳር የመታ የሚያፋታ ብዙዎችን በሽተኛ ያረገ ያለ እድሜ ወደ መቃብር ያስገባ ሰላሌ ፍቼ yes አምላክ እግዚአብሔር እንደዚህ በለው ይለኛል። ክብሬን ባንተ ላይ አመጣለሁ፣ አሜን። እሳቴን አመጣለሁ፣ አሜን። ብዙዎችን የበላውን አውሬ ትበቀለዋለህ፣ አሜን። ትበቀለዋለህ፣ አሜን። የትውልድ አባት አደርግሃለሁ፣ ምልክት አደርግሃለሁ። ጅረ ጎፍታን ኢየሱስ ንጉሴ ነው አባት ተውና ሳኒያሎ ባካባይ ለዳንያሎስ እግዚአብሔር አምላክ አለኝ ካንተ የተነሳ ብዙዎችን ነፃ አወጣለሁ። አሜን። ጅረ ጎፍታን ኢየሱስ አሸናፊ እግዚአብሔር ካንተ የተነሳ because እኔ አንተን ሳይ በመንፈሴ ሰላሌ ፍቼ ነው የምገባው። ብዙዎችን ያለ እድሜ ወደ መቃብር የሚያስገባ በአባት የዘር ግንድ ውስጥ የሚሰራ አደገኛ የጨሌና የአመቺሳ ስፒሪት አለ። ትክክል ነው መናገረው። እግዚአብሔር እንደዚህ አለኝ ልጄ በዚህ ስፍራ ከመገኘቱ የተነሳ አሜን ለ17 ዓመት ሙሉ ሲሰራ የነበረ ከዘሮቹ አልፎ የሱን የበረከት ደጆች የሚዘጋ የሆነ ቦታ ይወለ ተገባና አትጨርስ። እውነት ነው። ድርጅት ተገባለህ ምን እንደሆነ አታቀም፣ ከድርጅት ትወጣለህ። እውነት ነው። ብዙ ተምረሃል፣ አይምሮ የተከፈተ ነው፣ ጂኒየስ ነህ። ከሰዎች ጋር ያለ ተግባቦት የሚገርም ነው። ነገር ግን የሆነ ነገር ፕሮፖዝ ታደርግና የሆነ ነገር ጽፍ አዘጋጅተ ይህ ነገር ወደ ፍጻሜ አሁን ይመጣል ብለህ ተስፋ ስታደርግ እንዴት እንደሆነ በማታውቀው መንገድ ከእጅ ይበተናል። እግዚአብሔር አምላክ እንደዚህ በለዋለኝ ሰም በሳት እንደሚቀልጥ አሜን በሉ። ሰም በሳት እንደሚቀልጥ እብቅ በንፋስ እንደሚበተን እብቅ በንፋስ እንደሚበተን አምላኬ እግዚአብሔር ጠላቶችን በትኛለሁ፣ ደጋሚዎችን በትኛለሁ። ከጀርባውኝ ጎ ጨሌ ቦይ You are free. ይሄንን ብላቴና እግዚአብሔር አምላክ ምስክሬ ነው። መልአክ አጠገቡ ቆሞ አያለው። አዲዶዶ ሰካታባ አሜን። እኔ ላንተ እየተናገርኩኝ እግዚአብሔር ሰው እግዚአብሔር እንደዚህ ነው የሚያደርገ ምድሪቱ ላይ በኤርሚያስ መንፈስ ይገልጣል። አሜን። የሞተ በእጅ ያስነሳል። አሜን። እውርን ታበራለህ። አሜን። ሽባ ይተረተራል። አሜን። የቃል ደጆች ይከፈቱልሃል። አሜን። የትውልድን ቀንበር ትሰብራለህ። አሜን። አሜን። አሊዶስ ጌታ ኢየሱስ ምስክሬ ነው። እሺ አሜን። ይኸውላችሁ አሜን። እግዚአብሔር አምላክ እንደዚህ አለኝ የሞተ በእጅ ያስነሳል። አሜን አሜን። የትውልድ አባት አደርግሃለሁ። አሜን አሜን። የብዙዎችን እንባ ታብሳለህ። አሜን። የኤርሚያስ መንፈስ ባንተ ይሰራል። አሜን። ቆይ ልንገርህ እንዴ ብሉይ ኪዳን ነው አይደለም? ኤልያስ መጥምቁ ዮሐንስ በማ መንፈስ ነው የተነሳው? በኤልያስ መንፈስ ነው። እነግርሃለሁ ና ቁም። እኔ ላይ ያለውን እግዚአብሔርን ቅባት ለዚህ ሰው አካፍላለሁ። መንፈስ ዓለም እንዲከፈት ታላቅ ነገር እንዲሆን ጉባኤው ከኔ ጋር እንደዚህ ይላል። ጠላቴ ሆይ በሉ ስማ በሉት ከዛሬ 7 ዓመት 10 ዓመት 20 ዓመት በፊት የወሰርከውን ሸኔን በሉት
በረከት በሉት፣ ሞገስ በሉት፣ ደስታ በሉት፣ ቅባት በሉት፣ ዛሬ ማለዳ በሉት፣ ወደ ሳይሆን ተገደ በሉት። ትተፋለህ፣ ትተፋለህ። ቅባት በኢየሱስም ይለቀቃል። ታላላቅ ነቢያቶች ይነሳሉ። እውርን የሚያበሩ ይነሳሉ። ሽባ የሚተረትሩ ይነሳሉ። እግዚአብሔር በእጃቸው ድንቅና ታምራት የሚያደርግ ይነሳሉ። እግዚአብሔር አምላክ ስፒሪት ሪልም ላይ በኢየሱስም ነገራችሁን ከፈተ። ጮና ተከፈተ በለኝ። አላሳልፍ ያለ ነገርን ያዘ፣ ሞገስሽን ያዘ፣ ህልምሽን ራእይሽን ያዘ። ዛሬ ማለዳ በኢየሱስም ተከፈተ፣ ተከፈተ። አንድ ሰው ዘሎ ተከፈተ ይበላ። እንዴ ሰውየው ቅባት አለበት። የተጠራው 40 ዓመት በኪዳን ህዝብ ላይ የከበደውን የፍልስጤምን ቀንበር ሊሰብር ነው። እና ሰውየው ወደ ተምናን ወረደ ይላል። ሰውየው ኪዳን የሌለው መሰላቸው። በአህያ መንጋጋ ሺዎችን የገደለ ነው። 300 ቀበሮ ጠርቶ የጠላትን ነዶ በሳት የለኮሰ ነው። ሰውየው ላይ ታላቅ እግዚአብሔር ክብር አለ። ወደ ከተማቸው ገባ። ሌሊቱን ሙሉ ቁጭ ብለው በሱ ጉዳይ ላይ ይመካከራሉ። መጽሐፍ ሲናገር እኩለ ሌሊት በሆነ ጊዜ የልዑል እግዚአብሔር መንፈስ በሳምሶን ላይ መጣበት ይላል። ዛሬ መንፈስ አንድ ሰው ላይ ይመጣል። ቅባት ይመጣል፣ ክብሩ ይመጣል፣ ኃይሉ ይመጣል። መንፈስ መጣበት ይልና የከተማውን በር ይላል። እስቲ እንደዚህ በለና የከተማውን በር በል እንዳልወጣ፣ እንዳልሻገር፣ እንዳልበዛ፣ እንዳላገለግል የተዘጋውን በል ዛሬ ማለዳ በለኝ። በጌታዬ በል፣ በመንፈስ ቅዱስ በል፣ ኃይል በል። እስቲ ነቅዬዋለሁ በል። እስቲ የከተማ በር ከነ መወርወሪያው ከነ መቃኑ ያሳይላል። ጠላት አይኑ እያየ ጆሮው እየሰማ ታናሲያሎፋ አንተ ክብር አለ እነግራለሁ። ላይ የእግዚአብሔር እጅ አለ። እግዚአብሔር ሆይ እለምንሃለሁ በእኔ ላይ የሚሰራ ይህ የመገለጥ መንፈስ፣ የትንቢት መንፈስ፣ የኃይል መንፈስ፣ ምስጢራትን የሚገልጽ በጌታ በኢየሱስ ስም ጸልያለሁ። በዚህ ብላቴና ላይ እኔ አልቀናም፣ በእጥፍ እንዲመጣ በልዩነትና በብልጫ መንፈስ እንዲመጣ በጌታ በኢየሱስ ስም ጸልያለሁ። አር ዩ ሬዲ? በጌታ በኢየሱስ ስም ይህን መንፈስ አካፍላለሁ። በእኔ ላይ የሚሰራ የእግዚአብሔር ክብር በኢየሱስ ስም በዚህ ብላቴና ላይ በኃይል እንዲመጣ በኢየሱስ ስም ጸልያለሁ። እህቴ እግዚአብሔር እንደዚህ ያደርግሻል። ዘገየው አትበይ፣ እሺ አትበይ። አልዘገየሽም። አሜን። ይኸው ቀስት ቀድሞ ወደ ኋላ ነው የሚለጠጠው። ሲለቀቅስ ሃሌሉያ ፊተኛ ነው አይደል የሚሆነው? እግዚአብሔር እንደዚህ ይልሻል፣ የጀመርኩትን እስኪጨርስ አልተውሽም፣ አልጥልሽም። አሜን። እንደ ኃያል እንደ ጨካኝ ካንቺ ጋር ነኝ። አሜን። እላይሽ ላይ የነቢያት መንፈስ አለ። ታላቅ የነቢያት መንፈስ አለ። የጀመርኩትን እስኪጨርስ አልተውሽም። ወደፊት አስፈነጥርሻለሁ። የትውልድን ቀንበር ትሰብሪያለሽ። ቱይ ያዟት። የስ ኢየሱስ ጌታ ነው። ዛሬ ይኸው ወይኔ ጌታ ኢየሱስ